ኢንትራንስ ኤግዛም ከወሰድኩ በኋላ እኔ ከሱ ጋር ብሬ መኖር ነው ፈልገው ተካፍታችሁ ማለት ነው አጋባሻለሁ ምናምን ይልሻል ያጋባኛል እንዴት አወቅሽ እንዴ እርግጠኛ ነኝ በቃ ተማመንበታለሁ ሆቴል እንግዲህ ከገባችሁ ሩም ትይዛላችሁ ነው ወይስ አንዱ ለቀና ይዛቻል እሺ ምን እንደምሰሩት ሩም ውስጥ ይባላል ስለ ግንኙነታችሁ ምናምን ሌላ ሰው እንዲያውቅ ይፈልጋል ምናምን እንዴት ነው አይ አይፈልግም እሱ ነው ከሱ ነው ወይስ ካንቺ ነው ከኔም ከሱ ግን ነው እሱ እኮ የኔ ብሩክ እኮ ነው ሁለት አይ አይደለም ሁለት ነው አይቻለትኝ ቆይ አይ እየሩስ እንዴት ነሽ ይመስገን እንዴት ነው አለን አመሰግናለሁ በጣም ስለመጣሽ ምን ስለጠራችሁኝ አመሰግናለሁ የበዋነኛነት የፈለግንሽ ለመሰለሽ ለፊልም ቀረጻ ኦዲሽን እንድትወስጂ ነው ጓደኛሽ እህትሽ መጀመሪያ ያው እህትሽ ዳይሬክትሊ ልጅ ኢንቮልቭ አታደርግም እዚህ ላይ ግን ያንቺ ጓደኛ ነበርና አንቺን የሚያቀሽ ከዛ እሱ ለዚህ ስራ እሷ ትመጥናለች ብሎ አንቺን ማለት ነው ትመጥናለች ብሎ ነገረን እሱኛ ጓደኛሽ ያንቺ ስልክ ስላልነበረው በእህትሽ በኩል እንድትመጪ ያደረግን ማለት ነው ያኔ ጓደኛ ያንቺ ጓደኛ ነው ለዚህ ያኔ ጓደኛ እኔንም እህቴንም ማውቆ ነው አንቺ በኩል እንደመጣ ያደረገው ያንቺ ጓደኛ የኔም ጓደኛ ነው እና ለዚህ ስራ ትሆናለች ብሎ አንቺን መረጠሽ ማለት ነው እኔና እህቴ እኮ በመሐላችን ሰፊ ጋፕ አለ እንዴት ነው እኔንም ያኔም የሷም የሚያክሰው እንዴት ኮመን ጓደኛችሁ ነው ማለት ነው ምናልባት እንዴት ነው ይሄ ነገር የሆነ ትንሽ ያለ መግባባት አለው መሰለኝ አይደል እንዴት ታደርጋታችሁ ብሩክና ታውቂው አንተ የት ነው የምታውቀው እኔ አላውቅም ማለት አንተ የት ነው የምታውቀው ብሩክን ታውቂያለሽ ብሩክ ተሾመ ታውቂያለሽ አዎ ግን ታውቂያለሽ ሳታውቂው አንተ የት ነው የምታውቀው እሱ ጓደኛዬ ነው ለኔማ ጓደኛዬ ነው እኮ ኦኬ እና ስለኔ ነገረ ስላንቺ ኦልሞስት ብዙ ነገር ነግሮኛል ያንቺም ጓደኛ እንደሆነ ያውቃለሁ ታውቂያለሽ አይደል አሁን ምን ሁለት ያምነው አውቀዋለሁ አላውቀውም ስላልሽኝ ብዬ ነው እሺ አይ አውቀዋለሁ እንዴት ትንሽ ያው ጓደኛ ብለህ አልፈዋል እንደዛ እንያዘው ነው ማለት ከዛ ወደ ፊልም ጥያቄው ብንገባ አይ ከፍ ያለ ነው ከጓደኝነቱ ወደ ፊልም ጥያቄ አንገባም ይሄን በቃ እንገባለን አይ ይሄ እንትኑ የስራው አንድ አካል ነው ብዬ ነው አዎ ከፍ ያለ ነው ፍቅረኛሽ ነው እንደዛ ነገር ምን ያህል ቆያችሁ 5 ወር በዛ ያለ ጊዜ ነው እንዴት ነው እስቲ ንገሪኝ እስቲ ስለሱ እሱ ምን ያደርጋል አሁን ለስራ አይደል እንዲፈለከኝ ማለት ነው ስራው ለዛሬ ምናምን ጥያቄው ግን በስራው እንዳለ ሆኖ ወደ ስራው ከመግባታችን በፊት ያው አይ እስከዚህ ኮማውቅ በቂ ነው አይደል በቃ አለ ሌላ ጥያቄ ጀምራ አለ እና ሌላ ደግሞ ይልሽ እኔ ስለ ብሩክ ማውቀው አንቺ ማታቂው አንድ ጉዳይ አለ አንድ ነገር አለኝና የምነግርሽ ነገር ነው የሚነግረኝ ምንም እኔ ስለሱ ማላቀው ማለት ሊመስል ይችላል አንተ ግን እኔ ስለሱ ማላቀው ነገር የለም አንቺም ሊመስልሽ ይችላል ማታቂው ነገር ግን አለ አራሳው እንዴ እኔ ሁሉንም ነው ማቀው ስለሱ እሺ አንቺ መታቂውን ያዥውና እኔ ደግሞ ማታቂውን ልንገርሽ አታቂውን በየማስበውን ካወቅሽም ቆይ ለስራ ነው አይደለ የፈለከኝ ስለዚህ ጋር እኮ ርዕሳችን አንድ ሰው ነው ስራም ነው ከዛ ስራችን እሱ ሰው ነው እሱም በግልጽ ንገረኛ ምንድነው ይሄ እሱም የስራው አንድ አካል ነው አሁን ልክ ነው እንዴት የስራው አንድ አካል ይሆናል የኔ ህይወት እዚህ ጋር ለጥራችሁኝ ስራ እንዴት ነው የስራ አንድ አካል ሊሆን የሚችለው ችግር የለውም ለምን አንዴ ተረጋጊና የምትነግሪኝ ምንም ችግር የለውም ለምንድን ነው የምነግርህ እየተቀረጸ አይደለም ይሄን ማወቅ አንተ ለምን ታውቃለህ ይሄ ማለቴ አንተ እኮ እዚህ ጋር ስራ ልታሰራኝ ይጠራኝ ሰው ደግሞ ጭራሽ ካሁን ከነገርኩህ በላይ ምንም ያስፈልገው ነገር የለም አይደል እንዴ አይልሽ ኢየሩስ አንዴ ብቻ ተረጋግተሽ መጠየቅሽን ብቻ መልሽ ሌላ ነገር ምንም እንትን የለውም እኔ ጓደኛሽን በደንብ አውቃለሁ እኔ ጓደኛሽን በደንብ አውቃለሁ ስራን ታሰራኛለህ አዎ እንዴ ለስራማ ነው የጠራንሽ እኮ እሺ ወደ ስራ ከመግባታችን በፊት አንድ ማወቅ ያለብሽን ነገር ነግሬሽ ከዛ በኋላ ወደ ስራው ቶፒክ እንገባለን ብዬ ነው እሺ መጠየቅሽን ነገር ምንም ወደዚህ ሳትይኝ ብቻ መልሽልኝ ኢየሩስ አንደኛ ጥያቄ ምን ያህል ቆያችሁ 5 ወር ብለሽኛል አይደለ
እሺ እስቲ ብሩክ ምን አይነት ሰው ነው ላንቺ በፍቅር ግንኙነታችሁ ውስጥ? እስቲ ብሩክን ግለጪልኝ ብለሽ እንዴት ነው የምትገልጪልኝ? ብሩኬ በጣም ጥሩ ሰው ነው። እኔ አላቅም ብቻ ኢንትራንስ ኤግዛም ከወሰድኩ በኋላ እኔ ከሱ ጋር ብሬ መኖር ነው ፈልገው። ተጋብታችሁ ማለት ነው? አገባሻለሁ ምናምን ይልሻል? ያገባኛል። እንዴት አወቅሽ? እንዴ እርግጠኛ ነኝ፣ በቃ ተማመንበታለሁ። እንዴ ማለት እሱ ነግሮሻል አገባሻለሁ ብሎ ወይስ ዝም ብለሽ? እሱ ነግሮኛል። ደግሞ ያው ሴት ልጅ አይደለም የሆኑ ነገሮችን አይቼ መረዳት አይከብደኝም። በቃ እርግጠኛ ነኝ። ይሄ ያገባኛል ብለሽ የምትታመኝበት አይነት ሰው ነው? አዎ በደንብ። እሺ በ5 ወር ብለሽኛል። የተገናኛችሁበትን ነገር ትነግሪኝ ትችያለሽ? እንዴት ነበር የተገናኛችሁት? ጎረቤት ነበር ነው የጎረቤታችን ልጅ ሆነ የታላቅ እህቴ ኩያ ነገር ነበረ። አጋጣሚ ማለት ትንሽ ይበልጣል በባችም ከሷ ምናምን እና ምርቃቱ ነበረ። እዛ ሄደን ያው ጎረቤት አይደለ ታስተናግዳለህ ምን ትላለና እዛን የተገናኘን። እዛን ነው ለመጀመሪያ ጊዜ ያየሁት። ቆንጆ ነው። ከዛ ደግሞ ባህሪውም ደግሞ ሞር ከፊቱ የበለጠ በጣም ቆንጆ ነው። ከዛ አንድ ላይ ፍቅር ጀመራችሁ ይዛኔ ነው ማለት ይዘኝ ተዋወቃችሁ? ከዛ በኋላ ወደ ፍቅር ሄዳችሁ? ተዋወቅ ነው በቃ። ማለት የሆነ ቤቱ ስትሆኚ ያው ትንሽ ይሄ ነፃ ቤተሰብ አይደላችሁም ብዬ አስባለሁ። ይሆናላ ቤተሰብ ትንሽ ኮንተንት የሚያደርጋችሁ ይመስለኛል። በምንድን ነው ታዲያ እንደዚህ ግንኙነታችሁ በጣም ዳብሮ ወደ ሪሌሽንሺፕ ውስጥ የገባችሁት? ያው ለትምህርትም የግድ ስለሚያስፈልገኝ ስልክ አለ እጄ ላይ በቃ ከትምህርት ባሻገር ለሱ መጠቀም ጀመርኩ ማለት ነው። ስልኬን ቻት ምናምን መደዋወል መደዋወል ብዙ ጊዜ እንትን ነው ወይ ሲደውል እንትን አጠፋና ድምጹን ቴክስት ጽፈለታል። ኦኬ ማለት ድምጹን እየሰማሽ አንቺ በቴክስት ነው የምታወሪው? እንደዛ ነው? እንደዛ ሳይሆን አጠፋዋለሁ ሙሉ መደወሉንና እንደማልችል እነግረዋለሁ። ይረዳኛል። ዛክተሽበት ቴክስት አወራለሁ። ጥሩ ሰው ነው በጣምና ይረዳኛል። ስለዚህ ቴክስት ልክለታለሁ በቃ። ኦኬ ይሄ በባህሪ አንፃር ምን አይነት ሰው ነው? በጣም ጥሩ ሰው ነው። ፈሪሃ እግዚአብሔር ያለው በቃ የቤተ ክርስቲያን ሰው ነው እና ማንም ሴት ደግሞ እንደሱ አይነት ወንድ ትፈልጋለች። ስለዚህ በቃ አሁን 11ኛ ክፍል ነሽ? 11 ነሽ። አሁን እንደምትይኝ ከሆነ ልክ 12ኛ ክፍል ኢንትራንስ እንደጨረሽ በቃ ከሱ ጋር መኖር ነው የምትፈልጊው? እሱም ፍላጎቱ እንደዛው ነው? በዚህ ጉዳይ በቃ በዚህ ጊዜ ነው የምንጋባው ምናምን ብላችሁ አውርታችኋል? አዎ እንዴ በደንብ ነው የምናወራው። ማለት ጊዜውን ካገኘው በተለይ እሱ ጊዜ በጣም በእርግጥ ለኔ የሚሆን እኔ ነኝ እንጂ ብዙ ጊዜ እንደዚህ ፈቃደኛ ማልሆንልት ያው እንደነገርኩ ከቤተሰብም አንፃር እንጂ እሱ በቃ አሪፍ ሰው ነው በጣም። አሁን ስለ ስራው እናወራ። አልጨረስንም። እንመጣለን ወደ እሱ ላይ ነሽ አሁን አንቺ። እንመጣለን። እሺ ስለ ግንኙነታችሁ ምናምን ሌላ ሰው እንዲያውቅ ይፈልጋል ምናምን እንዴት ነው? አይፈልግም። እሱ ነው ከሱ ነው ወይስ ካንቺ ነው? ከኔም ከሱ ግን ሞር እሱ ማለት ምንድነው እንዴት ነው ጊዜው ሲደርስ እኮ ሁሉም ማውቀው አይቀርም አይደለ? አዎ ልክ ነሽ። ስለዚህ አሁን ላይ ልታይ ማለቱ አስፈላጊ አይደለም። ሲቀጥል እኔም በቤቴ ነገር ከታወቀ በጣም ሪስክ ነው ማለት ነው። እንዴ እገደላለሁ። እውነት። ሌላ መጠየቅ እንፈልገው ደግሞ ምንድነው አሁን ለምሳሌ አንዳንድ ስትደውይለት ሁሌ አቬሌብል ነው ወይ ታገኘዋለሽ ወይ? ይሄ አሁን ለምሳሌ አንዳንድ አሁን ብዙ ወንዶች የሚሸነፉበት ነገር አለ አይደል? ይሄ ሌላ ሴት ጋር የሚሄድ ምናምን አይነት ነገር ይኖራል። አይ እሱ አያደርግም እንደዚህ። አይተሽ አታውቂም ከሌላ ሴት ጋር? አረ ጭራሽ። በቃ ካንቺ ጋር ሎያል ታማኝ ነው? አዎ ማለት እኔ የመከታተሉንም ጊዜ አግኝቼው አይደለም። በእርግጥ ግን ደግሞ እንደዚህ እንደማያደርግ በጣም እርግጠኛ ነኝ። በጣም የቤተ ክርስቲያን ሰው ነው። ኦኬ ቤተ ክርስቲያን ምናምን ሄዳችሁ ታውቃላችሁ እንዴ? አዎ እንደዛ እያልኩ ነው የማገኘው ራሱ። ቤተ ክርስቲያን ውስጥ የምትገናኙት? ምን ትሰራላችሁ ከዛ ቤተ ክርስቲያን ውስጥ? ያው እዛን ቆይም ማሰማ እንወጣለን፣ ማውራት ስላለብን እንወጣለን። ኦኬ ከመገናኛችሁ ቤተ ክርስቲያን ነው። ከዛ ወጣችሁ ነው? ስትወጡ ሴት ነው የምትሄዱት? ካፌ፣ ሆቴል ምናምን። ሆቴል ሩም ትይዛላችሁ? ስለ ስራ እናውራ። ስራው ነው እኮ የስራው አንድ አካል ነው።
ምን አይነት በእኔ ህይወት ላይ የሚያጠነጥን ፊልም ነው እንዴ ልትሰራ ያሰብከው? እሺ ጄሪ እልሽ ምን አለ መሰለሽ አሁን ምነግርሽ ነገር አንድም የህይወትሽ አንድ አካል ነው። ግዴታ ማወቅ ስላለብሽ ነው እንደዛ አስጨንቄ የምጠይቅሽ። እሺ በቃ ወይ አትጠይቀኝ፣ ዝም ብለህ አንተ ንገረኝ ነው። ዝም ብዬ ከመንገሬ በፊት መጀመሪያ ካንቺ ማጣራው ነገር ስላለ ነው። ያንን ሳላቅ ዝም ብዬ ላንቺ መናገር ስለማልችል ነው። ሆነስት ሆነሽ ንገሪኝ። ፕራይቬሲነቱ ይሄ የምትነግሪኝ ነገር ሚስጥራዊነቱ የተጠበቀ ነው። ምንም ነገር እንዳያሳስብሽ። ራሱ ጓደኛሽም ነው የላከኝ ብዬሻለሁ። እህትሽም ደውላለች ነበረ። ምንም እንትን የሚል ነገር የለም። እህትሽ የደወለችልሽ በቀጥታ እኔና አንቺ እንደዚህ እንደምናወራ አውቃ ሳይሆን ለስራ እንደሆነ ብቻ አውቃ ነው ወደ አንቺ የደወለችው። ሶ አሁን የምጠይቅሽን ነገር ምንም ሳትፈሪ ምንም ሳትይ ንገሪኝ። በኋላ ላይ ደግሞ እኔ ጋር ያሉትን መረጃዎች ስነግርሽ ለምን እንደጠየኩሽ ትረጃለሽ። ሶ ሆቴል እንገባለን ብለሽኛል። ሆቴል እንግዲህ ከገባችሁ ሩም ትይዛላችሁ ነው ወይስ? አንዱ ለቀ ነው ይዛችኋል። እሺ ምን እንደምትሰሩት ሩም ውስጥ ይባላል? ያው ስልሽ አሁን ምን አለ መሰለሽ ይሄ ለምነግርሽ ነገር ሁሉም ነገር ንገሪኝ። ሚስጥር ብለሽ የምታስቢያቸው ነገሮች ንገሪኝ። ምክንያቱም እሱም ሌላ ከኝ ቢሆን አንተ አታውቅም ሩም ውስጥ ምን እንደሚሰራ አንተ አታውቅም። ኦኬ አይ የመጀመሪያዬ ነው ስላልሽኝ ያው ድንግል ነሽ አይደለ? እሱን ከማግኘቴ በፊት ነበረ ማለት እንደዛ ከመግባታችን በፊት ነበረ። ኦኬ አሁን ሳተሽዋል እሱ። ኦኬ ስለዚህ አሁን ድንግል አይደለሽም ማለት ነው። አዎ እሺ እንግዲህ እንደነገርሽኝ ከሆነ ገና 5 ወራችሁ ነው። እንደዚህ ነገር ውስጥ ለመግባት ጊዜው ገና ነው ብዬ አስባለሁና አልፈጠናችሁ? አንተ የሰው ህይወት ምን ቸገረ ማለት ለምን ወደ ጠራኸኝ ስራ እንገባ እኮ እየገባው ነው። አንቺ ብቻ መልሽልኝ የምጠይቅሽን። አልቸኮላችሁ ወይስ አሁን ቆይ ወደዚህ ነገር እኔ ወደዋለሁ ባረኩት ነገር አልጸጸትም። እሺ ከተገናኛችሁ ከምን ያህል ጊዜ በኋላ ነው ይሄን ጥያቄ መጠየቅ የጀመረው? ክብርሽን እስከ መስጠት ድረስ ያደረሰሽን ነገር መጠየቅ የጀመረው መቼ ነው? ከተገናኛችሁ ከምን ያህል ጊዜ በኋላ ነው? ከ2 ወር በኋላ። ከ2 ወር በኋላ። እሺ በነዛ 2 ወራቶች ውስጥ አልፎ አልፎ ነው የምትገናኙት? ሁሌም አልችልም። እንዴት አገኘዋለሁ? እሺ ሰው ከ2 ወር በኋላ ሻልሽው ነው ወይስ ጠይቆሽ ነው ወይስ እንደዚህ ባጋጣሚ? ከ2 ወር በኋላ መጠየቅ ጀመረ። ኦሬዲ አሁን 1 ወር ከምናምን 1 ወር ከምናምን ሆኖታል ከሰጠሽው። ኦኬ እሺ ከዛ ከሰጠሽው በኋላ እንዴት ነው ባህሪው ምናምን የመቀዛቀዝ ነገር አለ ወይስ እንደ ድሮ ነው? ያን ያለ የመቀዛቀዝ ነገር አላየሁበትም ማለት በቃ ምንም የባህሪ ለውጥም የምንም ለውጥም የለም። ስልክ ላይ አነሳ ይችላል። ኦኬ ሰደውይለት? አዎ እሺ ለምን ደግሞ አይመቸኝም በኋላ ደውላለሁ ምናምን ብሎ እኔ በኋላ እንዳንዴ በሱ አማርኛ ምን እንደሆነ ራሱ ግራ ነው የሚገባኝ። በቃ ያድራል ማለት ነው። በኋላ ደውላለሁ ጀስት ድጋሚ ደውለው ነው ምናልባት እናወራለን ተወሰነ። ይሄ ነገር የመጣው ድንግላሽን ከሰጠሽው በኋላ ነው ወይስ ከዛም በፊት ነበር? ያው እንደዚህ እንደሆነ አልጎላም እንጂ ያኔም ነበር። ግን ይሄ ማለት ተጣልተናል ወይም ደግሞ አብረን አይደለንም ምናምን ማለት አይደለም። ያጋጥማል አይደል አንዳንዴ። ግን አሁን ይሄ እንትን ድንግላሽን ከሰጠሽው በኋላ የባህሪ መቀዛቀዙ መጣና የፍላጎት የማጣቱ ነገር መጣ ማለት ይቻላል። ዋነኛ ምክንያቱ ራስሽን መስጠትሽ ነው። አይ ስራ በዝቶበት ነው። አረ ስራ በዝቶበት ነው። አዎ እሺ ከዛ በፊትስ ሌላ ስራ አልነበረው? ነበረው እንጂ ግን ያው ሁሌ እኮ ስራህ እኮ አንድ አይነት አይሆንም አይደለ? ይቀያየራል። ያው አንዳንዴ ቢዚ ትሆናለህ፣ አንዳንዴ ደግሞ ረፍት ልታገኝ ትችላለህ። እሺ እና በቃ እንደዛ ነው። እና መቼም ስራውን የምንጀምረው አሁን ነው የምንጀምረው። ያው እንጨርስ ብዬ ነው እየጨረስኩኝ ነው። እሺ ሌላ ጥያቄ ምንድነው መሰለሽ? ከሌላ ሴት ጋር ምንም ግንኙነት አለው ብዬ አላስብም ብለሽኛል። እንዲሁም ደግሞ ለመጋባትም ፕላን አለን ብለሽኛል አይደለ? አሁን ከዚህ ከ2 ወር በኋላ ድንግላሽ ከሰጠሽው ከ2 ወር በኋላ ባሉት ጊዜያቶች ውስጥ ተስፋ የሚሰጥ ነገር እሱ ላይ እያየሽ ነው ወይስ እየቀነሰ እየመጣ ነው? እኔ በሱ ተስፋ ቆርጬ አላውቅም። ወደፊትም ደግሞ ተስፋ አልቆርጥም። እንሆናለን አብረን። እንደዛም ታስብ? አዎ ትመጣለህ ለሰርጋችን። እሺ እመጣለሁ። እሺ
እህትሽስ ጓደኛ አላት እንዴ? እንዴት ነው? ፍቅረኛ አላት? ያው አዎ አላት። አዎ ፍቅረኛ አላት። ታውቂዋለሽ? አይ አታውቂውም? ማለት ያን ያህልም ገፋፍቻት አላውቅም። ያው ጊዜው ሲደርስ መታወቁ ስለማይቀር እሷም ቢሆን አሁን ላይ አልፎ አልፎ ጣቷ ላይ ቀለበት ምናምን አልፎ አልፎ እንደማያት አታውቅም። ቀለበት ታደርጋለች። እቤት ስትሆን ታወልቀዋለች እንዴ? እንደዛ ወይ ቦርሳ ውስጥ ከተዋለች ወይ ምናምን በቃ ወይ ኪሷ ውስጥ ምናምን የሆነ ሰዓት ልብሷን ሳጥብላት አግኝቼልሽ ነው ምናምን ብዬ ሰጣት የጓደኛዬ እኮ ምናምን ብላ ቦርሳ ውስጥ ከተተችውና ከዛ ስትወጣ አርጋው ወጥ ስትወጣ አየኋት። ኦኬ። እሷ ግን እንዳየኋት አታውቅም። እንዳትነግራት ደግሞ። ኧረ ነግራትም ችግር የለውም። እሺ ግን ፍቅረኛ እንዳላት ምናምን ባነሻል? አዎ። ኦኬ። አንዳንዴ ሆነ ወደ ጓሮ ምናምን ሂዳ ስታወራው እሰማለሁ። ኦኬ። ማንነቱን ነው የማታውቂው? ማን እንደሆነ አላውቅም፣ ግን ያው ኦኬ። ላሳይሻ እኔ አውቀዋለሁ እኮ ፎቶ ላሳይሽ። ምን የሷን ፍቅረኛ? ምን ይሰራል? ሞቅ አትፈልጊም? ማለቴ ያው ሲጋባ አውቀዋለሁ። ሰርፕራይዝ እንደሆነ ጥሩ ነው። ያኔ አሳይኝ ምናምን ብለሽ አታውቂያትም እንዴ እሷን? አሳይኝ ስላት ቆይ አሁን አይደለም ምናምን ቆይ ሌላ ጊዜ ምናምን ስለምትል እኮ እኔ ላሳይሻ ታዲያ ምን ችግር አለው? ካወቀው እሺ። ታውቀዋለህ ግን እርግጠኛ ነህ? ይኸው ላሳይሽ እኮ ነው። አብረው የተነሱት ፎቶ አለ እና ልኮልኝ ነበር ጓደኛዋ። ያው እንዴ እስኪ አምጣው። እህቴ ናት? ምን ነው ይሄ ነው ፍቅረኛዋ? አይ ታውቂያለሽ እንዴ? ከኛ ሰፈር ያለው መናፈሻ ታውቂያለሽ? ይሄ እኮ የኔ ብሩክ እኮ ነው። ይኸው ሁለት አይ አይ አይደለም ሁለት ነው። አይ ሻርተኛው ቆይ አይ አቀናብረው ነው። አዎ ይሄ ኤአይ ነው ሲጀምር። አንተ የፊልም ባለሙያ አይደል? ሁሉንም ስለምችል አውቀህ ነው እንጂ እነሱ እንደዚህ ያደርጉ። እንግዲህ ይሄው ሲጀምር እሷ ከሱ ጋር አይደለች፣ ከሌላ ሰው ጋር ነው። ተቃቅፈው ባይተሻል ከሌላ ሰው ጋር ናት፣ ከሱ ጋር አይደለች። ሲጀምር አይተዋወቁም። ፍቅረኛዎች ናት። እሱ ነው ኖ አይደለም። አዎ አይደለም። እውነት ይሄ ነው ግን ያንቺ ፍቅረኛ? እሱ የኔ ነው ግን የሱ አይደለም፣ የኔ ብቻ ነው። እሱ ግን ያንቺ ፍቅረኛ ነው። ስሙ ማን ነው? ብሩክ። እሺ ግን ይሄ አላመንኩትም። ፎቶን ግን ያመንኩት እንዳይመስልሽ። እህቴን ከሱ ጋር አይደለችም፣ እሱንም አምነዋለሁ። ሲጀምር ምን ምክንያት አለኝ እኔ አይደለም ከሷ ጋር ከሌላ ሰው ጋር እንኳን እንደዚህ አይነት ነገር ውስጥ የሚገባ አይነት ሰው አይደለም እኮ። ልክ ነሽ፣ ግን እኔ ምንድነው ምክንያቴ ነው አሁን እናንተን ፎቶ ማቀናበርበት? እኔ ምን አውቃለሁ ከጀርባ ምን አይነት ሴራ ይዘህ እንደመጣ ምን አውቃለሁ። ዘመኑ ከፍቷል አይደለ? ስለዚህ ምን አይነት ነገር ይዘህ እንደመጣ እኔ በምን ላቅ እችላለሁ? ምን አላማ እንዳርክ ምን ላቅ እችላለሁ? በጣም ያጠራጠርከኝ ነው። እኔ ፊልም ስራ የሚባል ነገር ራሱ ያለ አይመስለኝም ነው ወይስ በእውነተኛ ታሪክ ብለህ ልትሰራው ነው? የኔና የእናንተን ታሪክ ነው አይልሽ። እውነቱን ልንገርሽ በቃ አሁን ይሄን ያህል ከመጣም ማለት ነው ብሩክ የሚባለው ልጅ ብሩክ ተሾመ አይደል? ያባቱ ስም ብሩክ ተሾመ የሚባለው ልጅ ያንቺ ፍቅረኛ ነው፣ የእህትሽም ፍቅረኛ ነው። የሁለታችሁ ብቻ አይደለም የብዙ ሴቶች ፍቅረኛ ነው ልጁ። ሌላ ሰይለህ የታውቀዋል? ሲጀምር አንተ አታውቀውም። ጓደኛዬ ነው ታውቀዋለህ? ሲጀምር ጓደኛዬ እኔ ስለሱ ስለማውቀውልሽ ጓደኛ ቢሆን ኖሮ ማለት ነው ለኔ እንደሚያፈቅረኝ ነግሮ እንደዚህ አይነት ወሬ አታወራበትም ነበር። እንግዲህ ሲጀምር በጣም መጥፎ ሰው ነው። ይኸውልሽ እያርስ ይሄን ነገር የምነግርሽ እኔ ከቅናትም አይደለም ነው እንጂ ከቅናት ነው እንጂ ሌላ ምን ሊሆን ይችላል? ምን ቀድሞ እንዳያገባ ፈርተህ ነው? በዋነኛነት ይኸውልሽ እኔ አሁን የፈለኩሽ ምክንያት አንቺን የጠራሁበት ምክንያት አንደኛ ይሄ ልጅ እንደማይሆንሽ ላሳውቅሽ። ሲጀምር ለምንድን ነው አንተ ለኔ የሚሆንና የማይሆነውን የምትወስንልኝ? አንተ የምትወስን ማለት ምንድን ነህ? ኖ እኔ እየወሰንኩ አይደለም። እኔ አውቃለሁ አምኜበት ነው አይደል የገባሁት። ልክ ነሽ። አዎ ታዲያ አንተ የማን እንትን ነህ? የማን መልአክ ነህ? እኔ ያሉትን ነገሮች ነገርሽ አንቺ ውሳኔው የራስሽ ነው። እኔ ይሄን ነው ወስኜ ከሱ ጋር ነው አይደለም አይደል ወደዚህ ነገር የገባሁት። ዛሬ ገና ነው አይደል ያወቅኩት። ይሄን ሁሉ ነገር መናገር የራሱ የኔ ጥፋት ነው። ለስራ ነው ስላልከኝ አሁን ግን ጭራሽ ለስራ አይደለም አውቀህ የኔን እንትን ለማወቅ ነው አንተ አይደለ? ልክ ነሽ። ምን አለ መሰለሽ ደካማ ጎኗ ነው የሚሆነው ይሄ ፍላጎቷ ነው ምናምን ብለው ነግረውክ ነው አይደለ? አይደለም ጄሪ ይኸውልሽ ሲጀመር እንደዚህ የሚለኝም ሰው የለም። ምክንያቱም ግንኙነታችሁ ሚስጥር ነው። ይኸውልሽ ምን አለ መሰለሽ እኔ ስለሁለታችሁ በደንብ ስለማቅ ልጁ አንቺንም እህትሽንም እያጨበረበረ ስለሆነ ይሄን ነገር አውቃችሁት
እንድትጠነቀቁ ስለምፈልግ ነው። ማንንም የሚያጭበረብር ሰው አይደለም። እሺ ማንንም አያጭበረብርም። እሺ እንደዚህ በኮንፊደንስ እሱ እንደዚህ አያረግም ያልሽበት ምክንያት ምንድነው? እኔ አውቀዋለሁ። እኔ ስለማውቀው ካንተ በተሻለ ነው የማውቀው። እሺ ሲጀመር አንተ አታውቀው። በ5 ወር ይሄን ያህል አንተ ፎቶ ብቻ ነው ያለ ሲጀመር ልንገርህ። እሺ ይሄስ ፎቶ ከእህትሽ ጋር ምንም ይሄ አቀናብረው ነው ልንገርህ አይደለ? የፊልም ባለሙያ ነህ አይደል? አቀናብረው ነው ሲጀመር በኤአይ ነው የተሰራው ይሄ። እሺ ጥሩ እቺን ማውቅ አያቅተኝ። እሺ አንዴ ጠብቂኝ፣ ራሱን ይዤው ልምጣ። እሺ ነይ ብሌን። ወይኔ ጉዴ ፈላ። ምን አይነት ነገር ነው? እንዴት ነው እንደዚህ አይነት ነገር የሚሆነው? በጭራሽ እንደዛ አይሆንም። ሰማሽ? በጭራሽ አይ አይደለም። ምንድን ነው የሰማሽ? ምን ሆነሽ? ምንም የሆነ ነገር የለም። እንደዛ አይደለም። ጠጋቢ ቁጭ በይ። ምን ሆነሽ ነው? ቁጭ አልኩ እኮ ግን ምን ሆነሽ ነው? ምን ሆነሽ ነው? ምን ብላት ነው? እሺ ምን ነው? የለችም አላልክም ነበር? ምን ሆነሽ ነው አንቺ? ነበረች። ምን ጥቅም አለው መኖር? ስለራሴ ሳላውቅ መኖር ምን ጥቅም አለው? እሺ ብሌን የለችም አላልክም? ከየት ነው የመጣችው? ነበረች። ቁጭ ብላ ነበር ከኋላ ማለት ቁጭ ብላ ያንቺን ኢንተርቪው እየሰማች ነበር። አዎ ምን ነው ምንም አልናገርም አላልክም ነበር ብለሽ ብዬሻለሁ፣ ግን ግዴታ ማወቅ ስላለባት ነው። እና አንቺም ደግሞ ማወቅ ያለብሽ ነገር ስላለ ነው። ቅድም እህቴ ይሄ ልጅ እህቴን ቆይ አንዴ ብሌን፣ ጭራሽ የሆነ ነገር አለ። አልሆነም። ቆይ ብሌን አንዴ ቆይ ተረጋጊ። ኢየሩስ ቅድም ይሄ ልጅ የእኔ ብቻ ፍቅረኛ ነው፣ እህትሽንም ይጀነጅናል፣ እንደገና ቀለበት አስራ አላልኩሽም መሰለኝ፣ ብቻ ይጀነጅናል ብዬሽ ነበር አይደለ? እና አይደለም ብለሽኛል። እሱ ነው። እስቲ አሁን ሁለታችሁ አውሩ። ብሌን አዋሪያት። ብሌን ምንም ማውራት አልፈልግም። በቃ ይሄው ቅድም እንግዲህ እንደዛ አያደርገው ምናምን ስትይ ነበረ። በጭራሽ እኔ እንጃ ምን ማለት እንዳለብኝ አላውቅም። ግን እንዴት እንደዚህ ይሆናል እኮ አውሯ። አንቺም እንትን እያልሽ አልነበረ? ይኸው ጠይቂያት። ሲጀመር አንቺ እንዴት ነው ፍቅረኛ የምትይዥው? ቆይ ስንት ዓመትሽ ነው? ይሄን እንኳን አታስቢም እንዴ? ለምን የምታለቅሽው? ብሌን መጀመሪያ እስቲ ንገሪያት። እሷ እኔ እኮ ህፃን ልጅ አይደለሁም፣ ሁሉንም ነገር ማሰብ እችላለሁ። ብሌን ለምን የምታለቅሽው? አውሪያት እኮ ነው። አውሪያት እስቲ ብሌን። አታልቅሽ ብሌን ምን አይነት ጣጣ ነው በእናታችሁ? ብሌን ይኸውልሽ፣ ለምን የምታለቅሽው? አታልቅሽ። ይኸውልሽ ማልቀስ አይደለም። መጀመሪያ ቀደም ያልኩሽን አውራት። ምንድን ነው የምትደውይለት? ቆይ መጀመሪያ ተረጋጊ። የት ነው የምትሄጂው? ቆይ አብረን ነው እንሂድ። ቆይ ፈርቼሽ እኮ ነው። በእነሱ ማንም እንዳትናገሪ ብሎኛል። እኔ ምን ላድርግሽ? ቆይ እሷ አትናገሪ ያለሽ እኮ ይልሽ። እሷንም እኮ ያውቃል መቼም አይደል? ፎቶዋን እኔ ለዚህ አስቦ እንደሆነ መቼ አውቃለሁ? እኔ እኮ ጥሩ ሰው እንደሆነ ነበር ነው የማውቀው። ቆይ ኢየሩስ፣ እህቴ ብላን ብለሽ ፎቶዋን አሳይተሽ አታውቂም? ለሱ ያውቃል፣ ፕሮፋይሌ ላይ ምናምን ስላለች ያውቃል አይደለ? እንግዲህ እሷም እህቴ ብላ ያንቺን ፎቶ አሳይተዋለች፣ አንቺም ደግሞ እህቴ ብለሽ አሳይተሻል። ግን ሁለታችሁንም ይኸው ያጫውታል። እናንተ እዚህ ትንጫጫላችሁ። የት ነው የምትሄጂው? ቁጭ በይ እስኪ። ቆይ ስሚ፣ ቅድም እንደዛ የሚያው እስኪ ነበር አይደል? እኔን እራሱ እንዴት ነው ያደረግሽኝ? ያበሻቀትሽ። ቆይ አሁን ያውራት። ይኸው ፊት ለፊት እሷ አላመነችም እኮ። እሺ ቆይ እንዴት ነው አንቺ ጋር? እስቲ አታልቅሽ፣ በኋላ ታለቅሻለሽ። ያለሽ ሲጀመር እኮ እኔ ከእሱ ጋር እንደነበርሽ አላውቅም። ፍቅረኛ እንዳለሽ ብቻ ነው የማውቀው። አታልቅሽ፣ ቤት ስትሄጂ ታለቅሻለሽ። መጀመሪያ ሁለታቸውን አውሩ። ምንም ማውራው ነው። እሷ አላመነችም። አሳምኛት። በቃ ያደረገሽን ነገር ንገሪያት። እኔ እኮ ከአንቺ ጋር እንደነበር እኮ ነው ያላውቅም። እኔ እሱ እንደሆነ አላውቅም። እኔ እኮ ከሌላ ሰው ጋር የሆንሽ ነበር የመሰለኝ። የሚያምር ቀለበት ነው። ሩቅ ቦታ ንገሪያት። ራቅ ያለ ቦታ አታበሳጭኝ። ንገሪያት እንዴ። ምንድን ነው የምነግራት? ንገሪያት ስለ ልጁ። እንዴ ምን ሆነሽ ነው? በቃ ወግጆ አይደል? ራስሽን ምን ውስጥ እንደከተትሽ አየሽው? ቢያንስ ትንሽ አቆይ። በዚህ ልጅ ምን
እስቲ እድሜው ምናምን ታዩና ያደረገሽን ነገር ንገሪያት። የእውነት ሆኖ እሷ አታውቅም። አሁን እሱ አግኝቼ መግደል ነው ፈልገው አየባ አንቺ ያምሻል እንዴ? እስቲ ንገሪያት። ጥሩ ሰው እኮ ነው እሱ። እኔ እንደዚህ እንደሚያደርግ ነው ያላውቅም። እሱ ጥሩ ሰው አይደለም። አልፈልግም። ዞር በል ቀለበቱን አታሳየኝ። ዞር በልልኝ። ይሄ ቀለበት እሱ ነው የሰራላት። እሺ ሰሚ ሳታለቅሺ ንገሪያት። እየሰማሽ ነው? ድጋሚ ችግር አለብኝ። በቃ ዞር በልልኝ። አልፈልግም። ቢያንስ እንኳን ይሄን ተጠቀመ። እኔ አንቺ እንደነበር አላውቅም ነበር። ይሄ ሁሉ መጀመሪያ አንቺ ፎቶውን ብታሳይ ኑሮ ይሄ ነገር አይፈጠርም። ስለነበረ ነገር አታውሪኝ። ፎቶውን ብታሳይ ኑሮ ይሄ ሁሉ ነገር አይፈጠርም ነበር። እንደዛ ስለምንሽ አንዴ እንኳን ብታሳይ ኑሮ ነገር ስደብቂ እኔ እንዴት ፎቶ ብቻ ስለደበቅኩ ነው ይልኝ። አንቺ እኮ ታላቂ ነሽ። ቢያንስ ሁሉንም ነገር ልትነግሪኝ ይገባ ነበር። ኧረ ብሌን ኧረ እባክሽ ልጅቷ ይልሽ ፍቅረኛዬ ነው ከኔ ውጭ አይሄድም ብላ አምናለች። አውሩ ንገሪያት፣ ስለ ልጁ ንገሪያት። እስቲ ሰማው ሁሉንም ሰማው። ምን እኮ ለእሷ ንገሪያት። አታልቅሽ። እዚህ ኮንሰፕት ያወቅሽው ሲጀመር እንዴት ነው ያወቅሽው? የኤርሚ ምርቃት ላይ መጥቷል ነበር። ያኔ ነው ያወቅኩት። መታወቅ ብቻ ታዲያ ለምንድን ነው የምታለቅሽው? ቆይ አንቺ ችግር አለብሽ እንዴ? በኋላ አልቅሻታ ዳውን ነው የምታለቅሽው? ኧረ ቆይ ማለት እኮ ግን ፍቅረኛ መሆን ማለት አልነበረም። በቃ እኔ ጥሩ ሰው መሰለኝ። አለ መላርግስ እንዴት ነው በዚህ እድሜሽ ክብረሽን የምትሰጪው? እንዴት እንደዚህ ታረጊ? ምን ችግር አለ? ወይኔ ጉዴ ምን ችግር አለ ትይኛለሽ እንዴ? ጭራሽ ሰማሽ? አቀድም ቆይ ብሌን ስሚ፣ ቅድም እንደዛ ተንጣጠሽ ከእንትና ጋር እሷን ራሱ ይኸውልሽ ይሄን ያህል ጊዜ ተጣላችሁት እኮ በዚህ ወንድ ነው። ለወንድ ብለሽ አትበለኝ። እና ምንድን ነው ሴት ነው እሱ? እና እኛ እሷ ቀድማ ነገረችሽ እኮ ይሄ ልጅ እንደዚህ ብላ ነገረችሽ። እሷን ለምንድን ነው ያልሰማሻት? የዛኔ እሱ በዛ ሰዓት ስነግረው ምን እንዳለኝ ታውቃለህ? ለእኔ አትንገሪኝ፣ ለራሷ ንገሪያት። አመጣልሻለሁ። ነይ መቅደስ፣ ይኸው ጉድሽን አሁን መናገር ፈልጊ ነገር ወይስ እኔም ፈልጊው ነው? ቢያንስ እኔ ናት እኔ ጓደኛሽ ነኝ። የስንት ዓመት ጓደኛ እና ታዲያ ሂጂ ነግረው እሱ እንደምትፈልጊው ነገረኝ እኮ። እኔ ጋር መጠየቅ አይቀልም። እንደዛ ከማድረግ እኔ ማናገር ወይም ደግሞ ለእኔ መተሽ ማናገር አይቀልም። በእኔ ቦታ ሆነሽ አስቢ እስኪ። በዛ ሰዓት አስቡት። ይኸውልህ አመት በአንቺ ቦታ ሆኜ ያሰብኩት መጥቼ ሳናግርሽ ቴክስት ስልክልሽ ቤት ስንመላለስ እንደዛ ሁሉ ነገር ሳረግ የነበረው ለዚህ ነው። ምናልባት ከጎንሽ ሆና እኔ ልናቅሽ ትችላለች አለኝ። እሺ ያደርግልኛል። እኔም ታውቂኛለሽ እንደዚህ አይነት ነገር ላይ ያለ እኔ ወደጀዋለሁ። እንደዛ ልታስቢ ትችላለሽ ብዬ አስባለሁ። ቢሆንም ዞር ብለሽ እኮ ከሆነ አሁን ግን ምናልባት ለምን አለችኝ እንዴት ትልቻለሽ እንኳን ብቻ ታስቢ ወቅሽ በእኔ ቦታ ሆነሽ ይው ብቻ የውላ ነገር ሳይፈጠር እኔ እንደነገርኩሽ ቢሆን ኖሮ ጥሩ ነበር። ከአንቺ አልፎ ወጥሽ ጋር አይደርስም ነበር። ብቻውን ተረጋጊና ቀጣይ ኢየሩስ ሰማሽ? ጉድሽን ሰማሽ? ኧረ ምን ታለቅሻለሽ? ቅድም እንደዛ ቆሽቴን አሳረሽኝ። እንደዛ የሚያደርግ ሰው አይመስልም ነበር። እሺ ምን ቢላችሁ ነው ግን እንደዚህ ፍሰስ ያላችሁት? ቆይ ብሌን፣ እኔ ማንም ሰው ስለሱ እንደዚህ አይነት ነገር ብሌን፣ እስቲ በእናትሽ በኋላ በቃ ይልሽ ቀረጻው ሲያልቅ አልቀሽ። እሺ እስከዛ ትንሽ ረጋ በይ። ይልሽ እኔ ልጠይቃችሁ እስከዛ እንዴት በቃ ተመልካች ማወቅ የሚፈልገው ምን ቢላቸው ነው? ንገሩኝ እስቲ ኢየሩስ ንገሪኝ። እኔ ከማንም ሰው ጋር ስለሱ አውርቼ አላውቅም። ምንም እንደዚህ አይነት ሰው ነው ተብሎ ምንም ነገር ደርሶኝ አያውቅም። ማለት መጥፎ ሰው ነው ምናምን የሚል ማለት ነው። በድርጊቶቹ ብቻ ነበረ በቃ ማምነው። ምን ያደርግልሻል? እስቲ አሁን ድርጊት እሺ ምንድነው? ድርጊቱን በምን ነው የሚገልጸው? ይደውላል፣ ቤተክርስቲያን ሄድሽ ይለኛል፣ እዛ እንዳለ ምናምን ይነግረኛል። በቃ እንደዛ ስለሆነ አንቺ በቃ ቤተክርስቲያን ሰው ነው። እሺ ላንቺስ? ብሌን ኧረ ብሌን እንደው በዚህ ቀለበት እንዴ ምን ሆነሽ ነው? እሺ አውሪያ ታዲያ አታልቅሽ። በደንብ ያስቀየምሽኝ እንዴ ከዚህ በላይ ብሌን ንገሪኝ እስቲ። እሷ እንኳን አወራች።
በሁለታችሁ መሀል የተፈጠረው ነገር ተረጋግቷችሁ አሁን ነው። አሁን እሷ ራሱ ሌላ ነገር አልተፈጠረው ያለ ማርገዟ ራሱ ምን እርግጠኛ ነኝ። ወይስ ጉዴ ተይ በእናትሽ መቅደስ ሲያምረኝ ይሄን ነገር ማስተላለሻ አለ። እየሩስ አታልቅሽ። በቃ ምንም ማለቀስ እዚህ ጋር ምንም እንትን የለው። እሺ ለማንኛውም እንደዚህ እናርግ ብሌንም እየሩስም ስሙኝ እስቲ ነገ እንጥራውስ እናንተ ዛሬ አትደውሉለት ከደወለም በቃ በጭራሽ እሱ እንዴ ነው የሚደውለው? አይደውልም። ሲጀመር አይደውልም። ለምን እንደዛ ችላችላን ሲል እንደነበር ገብቶኛል። ሲጀመር አይደውልም። ነገርኩሽ ቅድም ይሄ ነገር ካደረገ በኋላ ጸባዩ ነው ተቀይራለሁ ይስልሽ አይ አልተቀየረም አልተመቸውም ምናምን አለሽ። ማላቀሰው እንደዚህ ብዬ ምነግረ ሙሉ ነገር እንዴት ነው ሙሉ ታሪክ የሚነገረው? ስታ እሺ እስቲ ንገሪኝ። እሺ የዛኔ ባንቺ ተቀይሯል፣ ለሷ ትንሽ ተቀይሯል ነግራኛለሽ። አንቺ እንኳን ምንም አላልሽኝም። እስቲ የዛኔ ለውጥ ነበረ? ሙሉ ተቀይሯል ማለት ይቻላል። ግን እኔ በቃ ከወሰደ በኋላ ጸባዩ ተቀይሯል። አዎ ግን ከነገ ዛሬ ይስተካከላል ብዬ ነበር ያሰብኩት። እስቲ በምን ተቀየረ? አይ ቢያንስ በፊት ላይ እኔ ስፈልገው የማይመች ሁኔታ ውስጥ እንኳን ቢሆን ያገኘኝ ነበረ። እሺ አሁንስ? አሁንማ በቃ ምናልባት ከፈለገ ያ ነገር ካስፈለገው ብቻ ነው ደውሎ የሚጠራኝ ራሱ እንድንገናኝ የሚያደርገው ራሱ ለዛ ብቻ ነገርኩሽ። አንቺ አትሰሚም። አንቺስ? በቃ እንደመጀመሪያው አይደለም ተቀይሯል በጣም ተነግሮሽ እኮ ቢያንስ አንቺ ተነግሮሻል። ለኔ እኮ ማንም አልነገረኝም። ዝም በይ እሷ ስትነግርሽ አትሰሚያትም? አንቺ በዚህ እድሜሽ ፍቅረኛ መያዝን እንደ ትክክለኛ ነገር ሁሉም ሰው እኮ ይዛል። ሁሉም ይዛል እኮ እኔ ምን አጠፋው? አይ ይኸውልሽ ቆይ አሁን አይ አንቺም ጋር ኖ መያዟ አይደለም። ይኸውልሽ ብሌን አንቺ እንግዲህ ታላቋ እህቷ ነሽ፣ መምከር ነበረብሽ። ስለሽ መያዟ አይደለም እድሜሽ ነው ምንም አይነት ነገር ያያይባት አላውቅም። ልክ ነሽ፣ ግን እድሜዋ እንዳልሆነ እንደዚህ ነገር እንዳትገባ ማድረግ ትችይ ነበር ብሌን። እንዴት ነው ማድረግ የምችለው? መምከር ትችይ ነበር። ይሄ ነገር ገና ሳይፈጠር እንዴ ቀድመሽ እንደዚህ አይነት ነገር ሊኖር ይችላል ብለሽ ገና ከልጅነቷ ጀምረሽ ብትቀርጨበት ወንድ ሃይ ሲላት ትላለች። አንቺ እኮ ነሽ ብሌን፣ ምን ሆነሽ ነው? ለማንኛውም ግን እንደዚህ እናድርግ። ይኸውላችሁ አሁን አትንገሩት፣ ዛሬ ምንም እንዳትሉት ለልጁ። ከደወለም እንዳልኳችሁ በስርዓት አዋሩት ደድሮ። ከዛ ውጪ ነገ አንዳችሁ በቃ ቅጠሩት እዚህ ቦታ፣ ወይ ብሌን ወይ ኢየሩስ ከሁለት አንዳችሁ እዚህ ቦታ ቅጠሩት። በቃ ኢየሩስ ትደውለታለች። ኢየሩስ ድምፁን ትሰሚያለሽ? በቃ ኢየሩስ ድምፁን ትሰማለች፣ እሷ ትደውለታለች። እሱ ይመጣል። ከመጣ በኋላ መጀመሪያ ብቻዬን አወራዋለሁ ስላለው ነገር። ከዛ በኋላ ሶስታችሁም ቆንጆ እንግዲህ አሪፍ ዱላ አዘጋጅላችኋለሁ። ያው የምትሉትን ያው ትንትላላችሁ። ብቻ ነገ እናገኘውና እኔ ለብቻ አወራዋለሁ መጀመሪያ። ከዛ በኋላ እናንተ እንጠራችኋለሁ። እናንተ ቀድማችሁ ድረሱ። ልክ እንደ ዛሬው ቀደም ብሌን እንዳየሽው በስክሪን ታያላችሁ በኋላ እዛ ሞኒተር ውስጥ ቢያንስ ለማውራት አሁን ይልሽ ምንም ለማድረግ አይደለም፣ ቢያንስ ለማውራት ነገ ተገናኝታችሁ ታወራላችሁ። ዛሬ ግን ምንም ማስበስ አትደውልለት ምንም በቃ ነገሩን በቃ ምንም ችግር የለውም። በቃ ከዚህ በኋላ አሁን እንደውም በጊዜ መድረሱ ነው ዋናው እንትን። ብሌን ግን የሰው ወሬ የሰው እንትን እንደዚህ የሰው ምክር ለመስማትሽ ያው የጓደኛሽ ለኔም ተረፈ አንቺ ጦስ። እሺ ቢያንስ እሷን በሰሚያት እህትሽንም ታደኝ ነበር።